እሺ ሌትስ ስታርት። ማርባን ዛሬ ከስንት ጊዜ በኋላ ተመልሰንና ማለት ነው። ዛሬ 2 ወር አካባቢ ዛሬ ማለት ነው 2 months ቆይስ ማለት ዛሬ ግባን ነው ጣው ሪአክሽን ነበረ። አንዳንድ ሰዎች በጣም ጠፍተው ነበር፣ ለዛ ነው ወይ? እሺ ኬሪያቸውን ለማጠናከር ተፍተፍ እያልን ነበረ፣ ለዛ ነው። በጣም ሶሪ። እሺ ለማንኛቸውም ማለት ነው ዛሬ በሪአክሽን መተናል እናንተ ጋር እንደተለመደው እና ግባን ነው ጣው ሪአክሽን ነው ዛሬ። በጣም ሃይፕ ሆኗል። ባይዘ ያማን አርሰናል ፋን ሲግማነት ምን ያገናኛል? አርሰናል ጋር እንዲሆናል ኩሎች ናቸው አርሰናል ፋን የሚሆኑት ሎጂካሊ የሆኑ ሰዎች እና after 22 years ዮናታን 22 ዓመት ነው እንትን ነው የፈጀበት እንትን ለማለት እኔ ፕሪሚየር ሊግ ሲበላ ይቻላል አቀማ አርሰናል 10 ዓመት ነው ስደግፈው አርሰናል ፕሪሚየር ሊግ ሲበላ ይቻላል። ይሄ መጀመሪያ ነው። ኦኬ it takes my v ያገረ በጊዮን ማሻሻል ይቆራል ቤት ብቻ የዛሬ ሪአክሽን አብዛኛውን እንትን ነው እንትን ምን ነው ማለት እዛ ባክ በእናትህ ዛሬ እንደውም ደስ ማለት ነው በእንትን ነው እንሰራው እንጂ ነው የሚያደርጉት ግባን ነው ጻው ጌታ ብቻ ዛሬ በቲክቶክ እና በአንዳንድ የአርሰናል ቪዲዮዎች ዛሬ ፎከስ ምናደርገው በደንብ አርሰናል ላይ ነው። ኢቭን ዛሬ ነው የሚለቀቀው። ዛሬ ሰርተን ዛሬ ነው የምንለቀው። እሺ Imagine waiting for your maternity photo and this is your sneak peek. ኦኬ እሷ አንተን ብላ ነው አንተ እሱም ግን እቺ ነሰታለች ሲኖር እኮ ነው ጀመረ ጫልቱ ነሰታለች ሺ again ይሄ ልጅም ትናንት ያላጋጨ አሁን ስዊትዬ እኔ ቆንጆ በል በፍጥነት ምንድን ነው ስዊትዬ እኔ ቆንጆ በል ደውም ፓትሮን ነው እርግጠኛ ነኝ እንደዚህ አይነት የኔ ቆንጆ እንጂ ኧረ ምንድን ነው የሚባባሉት አንዴ ተኔ አሉ እና አሎ ተሰካውና ተቆለፈል ከዛ ራን አትንዳሙት Oh my god. ዝም ብለን እናልፈዋለን። ባልሰማ ኧረ ምንድን ነው የሚያደርጉት? በእናትህ እውነት እኔን ባይ እዛው ጋር በቃ አጠፋዋለሁ። አጠገብ ይሆንስ ግን እንደዚህ ተባባሉ። ኧረ በጌታ እኔ የማደርገው ነገር ነው የሚጠፋኝ ጌታ እየሰማሁህ ነው። ኧረ በጌታ You call me ugly, but you can't deny that my body is deep. እንዴ መልት ቆይ እስኪ መልስ እንዴ እኔ እኮ ማነው ምንድነው እንትን የሚያሳይ ዛፍ የሚያሳይ እያለ
ዘብ ማነው አግል ያለሽ? አይ ግን በስማ የሚገርም እንትን ያላት ቦዲ ነው ያላት። ግን እንትን ነው ፊልተር ነው ግን አይ ፊልተር ነው ከስር የሆነ ፊልተር አለው። አንዳንድ ሰዎች ይታለ ናቹራል ሜካፕ በቃ አንተ ስራ ላይ እንዴ እንዳር እኮ ምንድን ነው የኔ የድል ጌታ ነው የድል ጌታ የኔ ኢየሱስ ነው። ምንድን ነው እያለ እንጃ እኔም አልሰማሁም በትክክል። የድንግል ኃይል ነው እኔ እንጃ አልሰማሁም። ሰገል በንሃ ኃይሉ እንዳለ አውቃለሁ እኮ ኃይል ኧረ አንቺ ሪስቶሬሽን እዚህ እንደውም ሂዱሽ ኧረ ዋንዛ ገሉ እንደ ለነገሩ ብዙ ናቸው። ከነሱ ምንም ነገር ትጠብቃለህ። እውነት አዎ ስልክ ከበጣም ሀበሾች ከብዛ ህንድ ውስጥ እንደ ሀበሾች ነን ኢትዮጵያውያኖች ነን ብለው የሚያስቡት እንዴት እንደምታውቃለህ? እኔ ብዙ ነገር እንዳለ አውቃለሁ። እርግጠኛ ነኝ ብዙ ይኖራሉ። አንዳንድ ጊዜ እኮ እስቲ እንደዚህ ስኒክ ፒክ ምናምን ጥሩ አይደለም። ወይኔ ያገኘው አንተ ግን እንደዚህ የምታደርጋለህ? ፖሊስ ሆነ እንደዚህ አይነት ሳይከፋ አይደለም። ፖሊስ ነህ፣ ሪስፖንሲቢሊቲ ያለ አንተ ነህ። ይህንን ነገር ይህን ሰውዬ ካፕቸር የማድረግ እኮ ራሴን የማስመለጥ ሪስፖንሲቢሊቲ ራሴ ላይ ነው ያደርገውታል እንዲህ ሚያ ለመደች፣ እሷ ግን ለመደች። አስተማሪዋን አደው መሰለኝ እንትን ለብሳለች፣ ፈጠነችባት። አስበዋል። ከአስተማሪ በላይ ባላንስ ስችል ልጅቷ እንትኑ ላይ ያስፈልጋት አይመስለኝም። ብራንድ ልበስ አላችሁ፣ ይለበስኩ ሽቶ ምናምን ተሸታተት አላችሁ። ቀኑን ሙሉ ነው ምን ያፈው ምንም ጠብ የሚያለ እኔ ማገባ የሚመስለኝ ይህ ዋረ እያናገረችን አናግራት። ሰላም ነህ ወይ? ስልኬ ሌላ ሰው ሲደውልኝ አይጠራም። በእናትህ ምን ሆነ እንደሆነ ኔትወርኩ ነው መሰለኝ። እስኪ አንድ ይደውልኝ አንቺ ቼክ እናድርገው። ተበላሽቶ ቴሌ ደውልሽ አንተ ወደ እኔ አንድ ይደውልና ትናልዩ 994 ትደውይና መስመሩን ካልተያዘ ልቀቁልኝ ቢያቸው ልቀቁልኝ። ያንተ እንትን ሲግናል ሲሰጡ ሴቶች እኔ እኮ ይገባኛል እኮ አክቹሊ እኔ አይገባኝም። እኔ ይሄ ከዚህ ብሳለሁ እርግጠኛ ነኝ። ምንድን ነው የማይለቁት? በጣም ይገባኛል። ያበደ ውሻ ይለቀቅበት ምን ይመስላል? ወንድሜ አይዞህ ዛሬ እኔ ደርሼ ና እስኪ ምን ሆነ ነው ያማል እንተዋወቃለን። ሊስትሮ ላስጀምር ሊስትሮ ቃለኝ እንትን ጨራሪ ቀነሰባቸው ሴቶች እንትና ምን በቃ እንትን ሲልበት ይሄ አቴንሽን ነው። ኦኬ በእናትህ አትጨቃጨቅ። በረሌ ልላለ ኦ ቪው የቀነሰባቸው ምግብም ሰው እየጠበኩ ነው። ታወኝ ምንድን ነው እኮ እየጠበክ ቫይረል ብራንድ አታይም ላይ ፊስቶከር ነኝ። አባ ምን ሆነሽ? ምን ጠፋሽ? እንዴት ነሽ? የት ነኝ? በእናትህ ቀልትኛለሽ። ምን ጠፋ? ምን እንትን አስጠጋኝ። በእናትህ ወደ ፒያሳ አስጠጋኝ። ምን ነው? በሰላም ነው? አባ ተረጋጊ። መጀመሪያ
ሰዎችን እንትን ለበዓል አደራጅቼ ውስጥ ለውስጥ ጉራጌ ክልል ወስዳችኋለሁ። መንገድ ጀምረን ጀማሉ ጣሉ ጀሙ እንትን እያሉኝ ነው። በጋሪ ነገር ያሸኝሻል። ጨረስኩ እኮ ትደርሰኛለች። እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል? አይቼዋለሁ እና አላየሁትም። የቅርብ ጊዜ ያመመው ነው። አንተ ማረባ መቆጣጠር ስላቃተኝ እኔ ደግሞ ኢንስሊን ለማጥፋት ራሴ መቆጣጠር አለ። አፍንጮ ላይ እንትን ነው ያለው። ምንድን ነው እኮ ቸኮሌት እንደሱ ልልህ ፈልጌ አይደለም። 16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ እንትቤቱ ዘፈን ከዛ እኔ እኮ በጣም የሚችለው ጌታ የአባቱ ድመግ እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል? ጥቁር አባብጥሎ አንተ ማረባ መቆጣጠር ስላቃተኝ እኔ ደግሞ እስቲ ቆይ እንትን ካራክተር እንትኑ ቢልዲንግ በጣም ይችላል። ከባድ ነው። ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱ ዘፈን ከዛ እኔ በሰላሳ ዓመት እየሰባተኛ ግን በርጠሚዎስ እየባሰበት ሜድ ሰው እውነት በጣም አባቱን እንደበረክ ጌታን ይችላል። እውነት ማትየዋለ ተንበርክኩ አሁን ይህንን ማን ያመጣል? እና እውነት አለቀ። እውነት አሁን ምንም አይነት ጭቅጭቅ አልፈለግም። ሀሺሹን የት እንደደበቅ ሁሉንም ነገር ዝርግፍ አድርገህ ንገረኝ። አዎ አይኔን እያየ አንተ ሳጂን እያናገረ እንዴ? ንቀት ነው ማንን? እኔን ነው አንተን አይደለም ይሱን ነው ወይ ሳጂን እኔን ነው እንዴ? አንተን አይደለም ይሱን ማንን? እኔን ነው ይሱን እኔ ይሱን እኔን ነው ይሱን ይችላል። ጌታ አያምርም? እንትን ነው አኒሜሽኑ ጌታ በጣም ጸዴ ነው። የአዶልፍ ሂትለር ቁመት ምን ያህል ነበር እና ቤቱ የቱ ጋር ነበር? የት ነበር የሚኖረው? እንዴ ቁመቱ እዚህ ድረስ ነበር። ይህ ልጅ ብቻው መሆን ጀምሯል። ጌታ በየትኛውም ሀገር ያለ ሰው እንዲህ አይነት ንግግር ከተናገረ በየትኛውም ሀገር ሕግ ከሶ ፍርድ ቤት ያቆማል የሚል ነገር ሰምቼ ነበር። በትክክል ጥሩ ነገር እንዴ ከእንትን ተባሯል። በቃ ከእስራኤል ቤታዎች ታውቂያለሽ ግን እንትኑ እሺ Mr. Person button to continue. Ma ani?
ወንድ ልጅ እንትኑ ምንድን ነው የሚባለው? ተው በቃ ቃላቶች ሲጠፉብኝ እንዴት እንደሚያናድሩ። ማን ይመጣል? አንተ ነህ። እኔ እንደዚህ ሆናለሁ? ኧረ ትሆናለህ። ውሸቱን ነው። እንደዚህ አይነት እንትን ኔቨር ማይንድ የሆነ አስተሳሰብ የሚያመነጨው እሱ ነው። አንተ ነህ ማለት ይሄ አንተ ነው። እንትና ተገናኙ በደንብ ከዲለን ፔጅ ጋር። ኧረ ይመቸው ግን በጣም የሚገርም እንትን እየሆነ ነው። ወርልድ ዋይድ እየሆነ ነው። The same style as this. She likes like baggy clothes and yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you actually gonna meet her up when we go to Ethiopia? አንቺ አንድ ላይ ናችሁ እንዴ? እስካሁን ድረስ ተጣላችሁ ተባለ ነበር አይደለም? we've been together for a year ምናምን አለ እኮ ታዲያ ኦን ኤንድ ኦፍ ነገር እና ቢሆንስ? I'm gonna introduce you, man. Nice. Are you? ቀጥታ ነው የምጣፈው። እኔ ቢፋቸው ግን አይገባኝም። ምንድን ነው እንደሆነ ከሆነ ሰውም ጋር ነበረቻ ከሆነ ታዋቂ ሰውዬ ጋር በሱ ምክንያት ነው ምንተው ካች ያልሆናል። ሰሞኑን ግን አኒሜሽን የሚሰሩ ልጆች በጣም እውነት ክሬቲቭ እየሆኑ ነው። ይህ በጣም ጸድ እኮ ነው ያየው። እንትን ጋር ነው ደሞ የሚመስለው 4 ኪሎ ጋር መጣለት። ይኸው ነቃ ነቃ ሊል ነው። ተመልከቱ። አርሰናል ለሁሉም ሰዎች ላኩላቸው። አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። አይ ዶንት ኖ ዋት ሰዎች አይ ዶንት ኢቭን ኖ ሃው ቱ ሪአክት እግዚአብሔርም ማለት ነው። እኔ በቃ ደስ ሲለኝ እንደዚህ ግን እኔ በህይወቴ ይሄን ግባና ጦሊ ነው በይላቸው አንዴ እኔ ለመጀመሪያ ጊዜ ነው አርሰናል ዋንጫ ሲበላ ያየሁት ፕሪሚየር ሊግ። ለመጀመሪያ ስላችሁ ማለት ለመጀመሪያ ጊዜ እድሜውም እኮ እንትና እኮ ከኛ እኮ ትንሽ እኮ ነው የሚበልጠው ላይ አይመስለኝም። 23 ነው የእነሱ በሽተማኝ ነበር። ኧረ እኔ ያህል ትልቅ አልመሰለኝም ግን የናዳ 2 ዓመቱ ላይ ያለ ነው አርሰናል የ2025 ወደዚህ ነው የደረሰ። አርሰናል የ2025 26 የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ይመቸን በቃ እኔ አርሰናል ደጋፊዎች በሙሉ እንኳን ደስ አለ ብያችኋለሁ። ደግሞ በቦርንሞዝ እንትን ቢል 2 ነጥብ ከዚህ በኋላ ስንት ጌም ነው ያለው? አንዳንድ ጌም ነው በቃ የቀራቸው። ኦኬ ያኛው ነጥብ ቢጥልም እንትን አይልም። ይሄኛው ተሸንፈው ያኛው ቢያሸንፍም ምንም ለውጥ አያመጣም። 1 ነጥብ ልዩነት ይበልጣል አርሰናል። ኦኬ 4 ፖይንትስ ክሊር። ከዚህ በኋላ ደግሞ ጋብሪኤል ኔክስት ይወጣል። ጭራሽ አማሪስ ካለው የሚመጣው ካሁን ላይ ኔክስት የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን ኤቭሪዋን we deserve it። ይኸውላችሁ እንኳን አሞኛል በጣም እየተኛው ነው ያዩት። ጫቱ ምንም ቢሆን ደስታዬ ምንም ነገር አይጠነቅቆም። አርሰናል ዋንጫ በልቷል። ይኸውላችሁ ቤቴ ነኝ ያሉት ሞጣታል አውጀን ቤቴ ነው ያዩት ኳሱ ማለት ነው። እና ከዚህ በኋላ እኔ ሰለቤት የማድረግ ራሱ ቻንስ አላገኘሁም። ከዚህ በኋላ የአርሰናል እንደዚህ ኢቨንቶች ካለ ቴክስት አድርጉ ይመጣል።
የትም ይሁን ሴሌብሬሽን ብቻ ይሁን ሻምፒዮንስ ሊግ ሰዎች ወጣ ብላለች። አንድ ድጋሚ ቢላቸው ድጋሚ ቆይ ያልቅስ እንታቋር ነው ግን ጎስ ያልቅስ የሚያለቅስ አይመስልም። የሆነ ፎርስ እያደረገ ነው የሚመስለው። ይህን ያህል ፍቅር ታምናለህ? ከአሁን በኋላ አስተዳደርህ እኔ ነኝ። አሳለምናቱ ምን ተሰማ? ደም ነው የተጠበቅነው፣ የደም ጠብታ ነው። ይህ በቀላሉ የሚመጣ አይደለም። በጣም ደስ ብሎናል። አርሰናል ሚላን አራት ጨነቀው። Arsenal fans in Ethiopia. አንተው በእናትህ የቦሌ እንትን እኮ ሌሊት እኮ ነው የሰዓት እኮ የቦሌ መንገድ እኮ የቦሌ መንገድ ነው። አዎ ደግሞ ኢትዮጵያ ውስጥ ነው። በጣም ትልቅ ፋን ያለው ትልቅ ፋን ቤዝ ያለው ኢትዮጵያ ውስጥ ነው። እና ኬንያም አለ። በጣም ኬንያ በጣም ያርሰናል ደጋፊ ናቸው። ከዓለም ግን የኛ ይመስለኛል ኢትዮጵያ ውስጥ በጣም እንትን አላቸው። ጥቁር ኬንያ አብዛኛው እኮ ራሱ ጊዜ ያጠፋ ሰው እኮ አለ ታውቃለህ? የዛሬ 3 ዓመት 23/24 ላይ አርሰናል ተሸነፈው። የአርሰናል ማሊያ ለብሶ ቪዲዮውን ኢንስታግራም ላይ ላየው ተንጠልጥሎ አንድ ብሎ ይበላል ከብት። ለዛሬ ያለን ቪዲዮዎች እነዚህ ይመስሉ ነበር። የአርሰናል ቪዲዮ እናወርድ ብዬ ነበር እምቢ አለኝ። ያኔ ምንም የማውቀው ነገር ሪሌት አያደርግም። በእሱን አስወጥተን ለብቻችን አንድ ቪዲዮ እንሰራለን። ትሰራላችሁ። በጣም ያበደ ቪዲዮ ነበረ። አርሰ ይነክሷል። በመመለሳችን ተመችቶኛል። ይገባል። ይመቻችሁ። እንወዳችሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እና ሼሩን በደንብ አብዙትሽ። ወደ ግሩፖች ምናምን ነገር ወደ አገኛችሁት ነገር ዝም ብላችሁ ለኩ። ይመቻችሁ። እንወዳችኋለን። እንመላለሳለን።